ሳዝንና ሳለቅስ እንባዬ በፊቴና በልጤ ፊት ላይ ይወርድ ነበር። ከሽፍቶችም አንዱ ሳለቅስ አይቶ ሕዋሳቶቹ ተንቀጠቀጡ። ለሁለተኛውም ሽፍታ ነገረው። ይህ ሽፍታም አይሁዳዊ ነው። እንዲህም አለው፣ ወንድሜና ወዳጄ የእሊህን ስደተኞች ልብሳቸውን እንዳንወስድባቸው ለምንሃለሁ። ከሰው ሁሉ ተለይቶ በፊታቸው ላይ ታላቅ ብርሃንን አያለሁና፣ ይህ ሕፃንም የንጉሥ ልጅ ይመስላል። እንደ እርሱ ያለና የሚመስለው ፈጽሞ አላየሁም። አይሁዳዊው ሽፍታም መልሶ እንዲህ አለው፣ ይህንን ልመናህን አልሰማም። ይልቁንም እንዝረፋቸው። እሊህ ልብሶች የነገሥታት ልብሶች ናቸው። በእሊህ ልብሶች ምክንያት የሚገዙን ሰዎች ብዙ ገንዘብ ይሰጡናል። ወደ እርሱ ሀሳብ ሊመልሰው በተሳነው ጊዜ ከቤተልሔም ከተነሳንበት ጊዜ ጀምሮ እስከ ዛሬ ድረስ እየሰረቅን መጣን። እስከ ትላንትናዋ ሌሊት ድረስ ከሰረቅነውም ብዙ ገንዘብ አገኘን። ይኸውም የእኔ ድርሻ ነው። ከዚህም የእኔንና የአንተን ድርሻ ውሰድ። የእኒህን ስደተኞች ልብስ ግን እመልስላቸው ዘንድ የእኔ ድርሻ ይሆን ዘንድ ተውልኝ። ከሰው ሁሉ የዚህ ሕፃን ራቁቱን መቆም አስጨንቆኛልና። እንደዚህም ባለው ጊዜ ውሰደው አለው። እርሱም ተቀብሎ አምጥቶ ሰጠን። እኔም በደስታ ለልጅ ያለበስኩት። ልጄን ሽፍታውን አይቶ በጣቶቹ አማተበበት። ሁለቱ ሽፍቶችም ሄዱ። ኢየሱስ ክርስቶስም እንዲህ አለኝ፣ እሊህን ሁለቱን ሽፍቶች ታያቸዋለሽን? በኢየሩሳሌም አይሁድ በሚሰቅሉኝ ጊዜ አንዱን በቀኜ አንዱን በግራዬ ሰቅሏቸዋል። ይህ በልቡ ምሕረት ያለው ሽፍታም የቸር አባቴ ድርሻ ነው። እርሱም በመስቀል በተሰቀልኩ ጊዜ ያምንብኛል። ከገነት በመግባትም ከአዳምና ከዘሩ ይቀድማል። ይህ እኔን የገፈፉበትና አንቺንም መራራ ለቅሶን በሰውነቴ ላይ ያለቀሽበት ቦታ በተወደደ እንባሽ ለድውያን ሁሉ ፈውስ ይሁን። በዚህ ለሚጠመቁ ሕሙማን በሰውነቴ ላይ ስለፈሰሰው እንባሽና በዚህ ቦታ ሽቶች ልብሴን ገፈው ስላራቆቱኝ ፈንታ ሕይወትንና ሞገስን እሰጣቸዋለሁ። ፈውስ አግኝተው በፍጹም ተድላ ደስታ ወደ ቤታቸው ይመለሳሉ። ስለ ሐዘኗ ሐዘናችንን፣ ስለ ስደቷ ስደታችንን፣ ስለ ፈሰሰው የከበረ እንባዋ እንባችንን ታርቅልን። የእመቤታችን ረድኤት በረከቷ ምልጃና ጸሎቷ ከሁላችን ጋር ይሁን። እንዲሁም አምላካችን ቅዱስ እግዚአብሔር ለእመቤታችን ለቅድስት ድንግል ማርያም በሰጣት አማናዊ ቃል ኪዳኑ ሁላችንን የሚማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር